ይህንን ፎቶ ተመለከታችሁት እዚህ ጋር ማለት ነው። እቺ መርከብ ምን እንደምትል ቀረብ አድርጌ አሳያችኋለሁ። በዛሬው ዕለትም 65ኛ ዓመት የምስረታ በዓሉን እያከበረ የሚገኘው የልዩ ዘመቻዎች እዝም ጠቅላይ ሚኒስትር አብይ አህመድ በተገኙበት ልዩ ፕሮግራሞች እየተደረጉ ይገኛሉ። ተወደደም ተጠላም ተዘግቶብን አንኖርም የሚለውን መልእክት ጨምሮ የተለያዩ መልእክቶች ተላልፏል። እዚች መርከብ ላይ ያለውን ነገር ላሳያችሁ። እቺ መርከብ እንደምትመለከቷት አሰብ ኢትዮጵያ የሚል ጽሑፍ እዚህ ጋር ከታች አለ። እንደዚሁም ደግሞ የኢትዮጵያ ባንዲራም እዚህ ጋር ተመለከታላችሁ። አንድ ኤሊት ፎርስ ኮማንዶ ደግሞ የተዘጋ በርን ሰብሮ ወደ መርከቧ ወይም ደግሞ ወደ አሰብ ኢትዮጵያ ሲገባ የሚያሳይ ፎቶ ነው። ያው ደግሞ በዚህ ፕሮግራም ላይ የታየው ይህ እዚህ ጋር የምትመለከቱት ነው። የኢትዮጵያን ብሔራዊ ጥቅምና ክብር ለማስጠበቅም ተኝተን አናድርም የሚል መልእክትም እነዚህ የኤሊት ፎርስ አባላት አስተላልፈዋል። እዚህ ባለፈም ደግሞ በርካታ የኤሊት ፎርስ አባላት በተገኙበት እዚህ ጋር ማለት ነው ከራስ በፊትም ለህዝብና ለሀገር ጥቅም የሚል መልእክትም እንደምትመለከቱት ተላልፏል። ጠቅላይ ሚኒስትር ዶክተር አብይ አህመድም በዚህ ፕሮግራም ላይ ተገኝቷል። አሁን ላይም ታዲያ የተለያዩ መልእክቶችን አስተላልፈዋል።